በምስራቅ አፍሪካ የቅኝ ግዛት ታሪክ ውስጥ አንዳንድ ጊዜ አንድ ክስተት ብቻውን የታሪክን አቅጣጫ ይቀይራል። ዛሬም የምንመለከተውም በትክክል እንዲህ አይነት ታሪክ ነው። በፋሽስቱ እንደራሴ በሮዶልፎ ግራዚያኒ ላይ የተሞከረውን የግድያ ታሪክ እና ከጀርባው የነበሩትን ወጣቶች እንቃኛለን። እስኪ ይህን ጥያቄ እናስብ። አንድ ነጠላ ቅጽ፣ አንድ ድርጊት እንዴት ነው አንድን ሕዝብ የሚያነቃቃና አብዮት የሚቀሰቅስ እሳት የሚሆነው? በ1936 ዓመተ ምህረት አዲስ አበባ ውስጥ የተፈጸመው ይሄ ድርጊት ለዚህ ጥያቄ ትልቅ መልስ አለው። እንግዲህ ታሪካችን የሚጀምረው በቀጥታ ከድርጊቱ ነው። በድፍረት የተሞላ በቅኝ ገዢው ኃይል ልብ ውስጥ የተፈጸመ ጥቃት። ቦታው አዲስ አበባ ነው። ቀኑ የካቲት 12 ቀን 1919 ዓመተ ምህረት ነው። በከተማዋ ላይ የፋሽስት ኢጣሊያ ባንዲራ ቢሰቀልም ከመሬት በታች ግን ትልቅ የነጻነት ጥማት ይንተከተክ ነበር። በቃ በዚች ቀን ሁሉም ነገር ሊቀየር ነው። ኢላማው በጭካኔውና በኩድቶ የሚታወቀው የፋሽስቱ እንደራሴ ሮዶልፎ ግራዚያኒ ነው። አጋጣሚው ደግሞ የኢጣሊያ ልዑል መወለድን ለማክበር የተዘጋጀ ሕዝባዊ በዓል ነበር። ግራዚያኒ በክብር እንግዶችና በባለሥልጣናት ተከቦ በድል አደራጊነት ስሜት ውስጥ ነበር። ለሴረኞቹ ከዚህ የተሻለ ጊዜ ሊኖር አይችልም ነበር። እናም በድንገት በዓሉ በደመቀበት ቅጽበት ሁለት ወጣቶች ከሕዝቡ መካከል ብቅ አሉ። 7 የእጅ ቦምቦች በቀጥታ ወደ ግራዚያኒ እና የክብር እንግዶቹ ተወረወሩ። የክብረ በዓሉ ድምቀት በቅጽበት ወደ ፍንዳታ፣ ጩኸትና ሁከት ተቀየረ። ጥቃቱ ኢላማውን በትክክል ነበር የመታው። አስቡት፣ 365 የቦምብ ስንጥራጣሊዎች በግራዚያኒ ሰውነት ውስጥ ገብተው ክፉኛ አቆሰሉት። የግድያ ሙከራው ሊሳካ ምንም አልቀረውም ነበር። ግራዚያኒ ግን በሕይወት ተረፈ። እሺ፣ ታዲያ ይህን የመሰለ ድፍረት የተሞላበት ጥቃት የፈጸሙት እነማን ናቸው? ከየት መጡ? ለእንዲህ አይነት አደገኛ ተግባርስ ምን አነሳሳቸው? መልሱን ለማግኘት እስኪ ትንሽ ወደ ኋላ እንመለስ። እነዚህ ናቸው የጥቃቱ ዋና ባለ ታሪኮች፣ አብርሃ ደቦች እና ሞገስ አስገዶም። ታሪካቸው የተቃውሞ፣ የቁርጠኝነትና የመስዋዕትነት ታሪክ ነው። በታሪክ ውስጥ የሚታወሱት ጀግኖች ኤርትራውያን አርበኞች ተብሎ ነው። ኤርትራውያን መሆናቸው ደግሞ የታሪኩ ቁልፍ ነገር ነው። ለምን? ምክንያቱም በወቅቱ ኤርትራ የኢጣሊያ ቅኝ ግዛት ስለነበረች የጭቆናውና የመድለዎውን ገፈት በቀጥታ የቀመሱ ያዩና የተረዱ ነበሩ። በኢጣሊያ ቅኝ ግዛት በኤርትራ ውስጥ ለአገሪው ተወላጆች የተሻለ ትምህርት ማግኘት ፈጽሞ የማይታሰብ ነበር። ስርዓቱ ወደፊት ሕይወታቸውን ገድቦት ነበር። እናም አብርሃና ሞገስ ይህን ለመስበር ወደ አዲስ አበባ መጡና በኢትዮጵያ ምርጡ ትምህርት ቤት በተፈሪ መኮንን ተመዘገቡ። እዚያም ያዩት የፋሽስት አገዛዝ የዘር መድሎ ይበልጡ በመሬት እንዲቃወሙ አደረጋቸው። ይሄውም ለቀጣዩ ታላቅ ተግባራቸው መሰረት ሆነ። እንዲህ ያለውን ድፍረት የተሞላበት ጥቃት ማቀድ ቀላል ነገር አልነበረም። እያንዳንዱ እርምጃ በጥንቃቄ የታሰበበትና በአደጋ የተሞላ ነበር። መጀመሪያ መሰራራ ማግኘት አለባቸው። ያውም የኢጣሊያን ጦር የሚጠቀምባቸውን የብሬድ አይነት የእጅ ቦምቦችን ካገኙ በኋላ ዝም ብሎ አልተነሱም። ከከተማ ርቀው በዝቋላ ተራራ አቅራቢያ ቦምቦቹን በመወርወር ፈተናቸው፣ ልምምድ አደረጉ። በመጨረሻም የሕዝብ በዓሉ ቀን ለጥቃቱ ትክክለኛው ጊዜ መሆኑን ወሰኑ። እያንዳንዱ እርምጃ ወደ ማይቀረው ፍጻሜ ያቀረባቸው ነበር። ጥቃቱ ከመፈጸሙ በፊት አብርሃ ቤቱ ውስጥ አንድ የመጨረሻ የተቃውሞ ምልክት አስቀመጠ። የኢጣሊያን ባንዲራ፣ የጭቆና ምልክት የሆነውን መሬት ላይ ዘረጋው። ከዛ የኢትዮጵያ የጀግንነት ምልክት የሆነውን ባህላዊ ጦር መሃል ላይ ሰካበት። ይህ ድርጊት ብቻውን ቃላት ከሚገልጹት በላይ ስለ ቁርጠኝነታቸውና ስለ ድፍረታቸው ይናገራል። እና የአብርሃና የሞገስ ድርጊት የፋሽስቱን አገዛዝ አንቀጠቀጠው። ምላሹ ግን ፈጣን፣ ጨካኝና ፈጽሞ ልጓም የለሽ ነበር። አዲስ አበባ በጥቂት ሰዓታት ውስጥ ወደ እሳትና ደም ማፋሰስ ተለወጠች።
ለጥቃቱ ምላሽ ለመስጠት የፋሽስት ባለስልጣናት በአዲስ አበባ ለነበሩት ጥቁር ሸሚዝ ለባሾችና ወታደሮች ለ3 ቀናት ሙሉ ፍጹም ነፃነት ሰጡ። ይሄ ምን ማለት ነው? ማንኛውንም ኢትዮጵያዊ ያለምንም ጥያቄ ግደሉ፣ ንብረቱን አቃጥሉ፣ ዝረፉ፣ ማንም አይጠየቃችሁም ማለት ነው። በነዚያ 3 የሽብር ቀናት ውስጥ ውጤቱ አስደንጋጭ ነበር። እስከ 30 ሺህ የሚደርሱ ንጹሐን ዜጎች በአሰቃቂ ሁኔታ ተጨፈጨፉ። ይሄ ክስተት በታሪክ ውስጥ የግራዚያኒ ጭፍጨፋ ወይም የካቲት 12 ሰማዕት በመባል ይታወቃል። የበቀል እርምጃው ምንም አይነት ገደብ አልነበረው። ወንዶች፣ ሴቶች፣ ሕፃናት ሳይለዩ በቤታቸውና በመንገድ ላይ ተገደሉ። የአዲስ አበባ ጎዳናዎች በደም ታጠቡ። ዋጋው እጅግ በጣም አሰቃቂ ነበር። እንግዲህ ከዚህ ሁሉ እሳትና ጭስ በኋላ የዚህ ድርጊት ትርጉም በታሪክ መዝገብ ውስጥ መጻፍ ጀመረ። የሁለቱ ወጣቶች ዕጣ ፈንታና የፈጠሩት ቅርስ ምን ነበር? ከጥቃቱ በኋላ አብርሃና ሞገስ ከከተማ ለማምለጥ ሞከሩ። ወደ ሱዳን ድንበር እያመሩ ሳለ ግን ተከታትለው ተገደሉ። ሕይወታቸውን ለዓላማቸው ሰጡ። ታሪካቸው ግን እዚያ ላይ አላበቃም ነበር። በአንድ በኩል ሲታይ ሕይወታቸው በአሳዛኝ ሁኔታ አለቀ። በሌላ በኩል ግን ድርጊታቸው አዲስ የተቃውሞ መንፈስን ወለደ። የፈጸሙት ጥቃትና አይጣይ ተጠው የተከተለው ጭፍጨፋ በሺዎች የሚቆጠሩ ኢትዮጵያውያን የአርበኝነት ትግሉን እንዲቀላቀሉ ትልቅ መነሳሳት ፈጠረ። ስለዚህ እነሱ የሰቆቃ ሰለባዎች ብቻ ሳይሆኑ የነጻነት ትግል ምልክት ሆኑ። ዛሬም ድረስ በአዲስ አበባ መሃል 6 ኪሎ ላይ የሚገኘው የካቲት 12 ሐውልት የዚያን ቀን ሰማዕት ያስታውሳል። ይሄ ሐውልት ለተገደሉት ንጹሐን መታሰቢያ ብቻ አይደለም። የጭቆናን ፊት ለፊት የተጋፈቱትን የሁለቱን ወጣቶች ድፍረትና የሕዝቡን የነጻነት ፍላጎት የሚያሳይ ዘላለማዊ ምስክርም ጭምር ነው። እናም ወደ መጀመሪያው ጥያቄያችን እንመለሳለን። የአብርሃና የሞገስ ድርጊት የተቃውሞን እሳት ያቀጣጠለ የጀግንነት ተግባር ነበር ወይስ ወደማይታሰብ አሳዛኝ ክስተት ያመራ ጥቃት? ታሪክ ሁሌም ቀላልና ቀጥተኛ መልስ አይሰጥም። ምናልባት መልሱ በታሪክ እይታና በሚዛን ላይ የተመሰረተ ይሆናል።